ጽናት የልቤ ንግስት እያልኩሽ ከራሴ በላይ እየካብኩሽ ምን በድዬሽ ነው እንደዚህ ያደረግሽ? ውስጤ ብዙ ጥያቄ አለ። ምን አድርጊያት ይሆን? ሳላቅ የሰራሁት በደል ሊኖር ይሆን? ብቻ ብዙ ግን በቃ ለአንዴና ለመጨረሻ ጊዜ ጥያቄን እንድትመልሽልኝ ይፈልጋለሁ። ምን ተገኝቶ ወደድሽኝ? ምን አግኝተሽ ራቅሽኝ? ራሴን በመጠጠጥ ባደነዝዝ ይሻለኛል። ለውጣ ወይ ምሩዬ፣ ዛሬ እንኳን ድክም ብሎኛል። ወክ ማድረግ መንፈስን ያድሳል ተለይለ መንፈስ? ቆይ ደግሞ መንፈስ ገባ እዚህ ቤት? ወይ ነው የሚያትቀልድብኝ። ዛሬ ደብሮኝ ነው ያልኩት። ቆይ ጽናት የለችም ነበር እንዴ? ያው በላ እንዴ ማለት የት ሄዳ ነው? ጽናትማ አለች፣ ግን በድኗ ነው ያለው። የድሮዋ ሳቂታዋ ተጫዋቿ ጽናት ሳትሆን የምታክዘዋ ጽናት ነው ያለችው። እሷ ልጅ ቆይ ምን ነው? አውቃለሁ ያስጠላል፣ ግን ደግሞ ፍቅር ለሚወድ ሰው መስዋዕት መሆኑን አምናለሁ። አይ ምሩ፣ አሁን እንኳን በኪራ ምክንያት አይመስለኝም። ኪራ ራሱ የተቀያየረችብኝ ነው ምናምን ብሎ በቃ በጣም ከፍቶት ነው ሲነግረኝ ነበሩ። ይኸውልሽ ምሩ፣ ወንድ ልጅ ካፈቀረ በቃ በጣም እንጅል ነው የሚሆነው። ይሄ የልብ ስብራት በሴት ይብሳል ምናምን የሚባለው ነገር ውሸት ነው። በቃ በወንድ ይብሳል። እንዴት ሴት አትጎዳም? ማን ነው እንደዛ ያለው? እሱማ ልክ ነሽ፣ ግን ወንድ ልጅ ካፈቀረ አፈቀረ በቃ ደንቆሮም እውርም ነው የሚሆነው። ምክንያቱም ይኸውልሽ ወንድ ልጅ ለማፍቀር በጣም ረጅም ጊዜ ነው የሚወስድበት። ካፈቀረ ደግሞ በቃ ጅልም እብድም ነው የሚሆነው። እንደውም ሰምተሽ የምታውቂ ከሆነ ማለት ነው በፍቅር ያበደ ወንድ እንጂ በፍቅር ያበደች ሴት እኔ በበኩሌ አይቻላል። አላውቅም፣ ኪራ አስቀይሟት ይሆን እኔ እንጃ። ብቻ አባቷ ከሄደ ጀምሮ ልክ አይደለች። ግን ደግሞ እየተዋደዱ መለየት በጣም የሚያስጠላ ስሜት አለው። ሁሉም በየፊናው ተጎጂ ነው። ለሰው የምንሰጠውን ፍቅር መመጠን ካልቻለን መጨረሻው እንደማያምር የታወቀ ነው። አንዳንድ መስዋዕትነቶች እኮ አብሮ ሲከፈሉ ደስ ይላል። እንደዛማ ከሆነ ራስ ወዳድነት ነው የሚሆነው። ማለቴ ሰውን እያወቅ ወደ ስቃይ ህይወት መጋበዝ ራስ ወዳድነት ነው የሚሆነው ብዬ ነው። የሰው ልጅ ይበልጥ በተጨነቅላቸውና ባሰብንላቸው ቁጥር እንገፋቸዋለን። ማለት ይሄ ሊቀርብሽ የሚመጣን ሰው እንደ መግፋት ማለት ነው። ብቻ ሁላችንም አንዳችን በሌላችን ጫማ ካልቆምን በቀር ምን እንደምናስብ አናውቅም ነው። ግን አንዳንዴ ደግሞ የሰው ነገር ማዳመጥ ጥሩ ይመስለኛል። ቆይ ስለማን ነው እያወራ ያለው? መቼ ስለነ ጽናት እንዳልሆነ ግልጽ ነው። ግልጽማ ግልጽ ነው። ችግሩ ግልጽ አድርገሽ ለማየት አለመሞከርሽ። ናኦሚ በቃ ከዚህ በላይ እናውራ። ይቅርታ ይህን ስልሽ ግን ከልክ በላይ መወደድም ጥሩ አለሽ። እና አሁን አንሄድም? ወዴት? አሁን ወክ እናድርግ ብለሻል ነበር። እሺ እንሂድ። ቆይ መጠጣት ፈልገሽ ነው? ምንድን ነው የምጠጣው? ብርዱና ምንም ትለኛለች። እንደዚህ ሳሙና ላይ የተሰካ ሳንደል መስለሽ ያለ ጃኬት ልትወጪ ነው? ጀመረ ደግሞ። ይኸውልሽ የምሬን ነው የምልሽ፣ የሰሞኑ ንፋስ ወስዶ እዛ የማስታወቂያ ፖል ላይ ሳይለጥፍሽ ድንጋይ ምናምን ይዘሽ ብትንቀሳቀሽ